ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሀል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላቸዋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያቸዋለሁ በደንብ አድርጌ ቶታባ ሲመጣ ማለት ነው። ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፒ። ለስንት ወር ነው የቆየሁት እዚህ ሆቴል? አንድ ለአራት ወር 4 ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላቸዋለሁ። ጋይስ የምወደው ቦታ ነው። ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም ማለት ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም፣ አልገባችም። ጋሺ እንግባ ናፒ ያዘው በቃ ማርጋት መኪናዋ መታለች። በቃ አሁን ኖ ጋሽ አሁን እንሂድ እናመጣቸዋለን። እንዳይወጥ ቆይ በለው እዛ ጋይስ ኖ አንዴ ወደዚህ ጋሼ አረን እንዳይወጥ በዚህ እዚህ ጋር ማን ነው ያዘ? እዛ ጋር ያዘ። ደስ ያለው በጣም ይቀራል እንዴ? አረ ናሳ የታባቱ ያምራል በጣም። ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል፣ ችግር የለም። ያው ገብቷል። መከራዬን እንዳያወጡሽ ጥሩ። እሺ እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ በዛኔ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ይነባል ኖ ነይ እናት አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና ቦታ አዘጋጅተንላችኋል። እዛ ጋር በዚህ ጋር አዎ ተሰፋን ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙኃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጅ ነበር። ሌላ ወንበር ችግር የለውም። ልጆች ኑ ነይ ነበር በዚህ ነው
በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ዛሬ ደግሞ ማርያም ነች። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው። ያባት በጣም በጣም ትክክል ነው። ምን ተሰማሁት አሁን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነው። ኧረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም ናፒ ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀንም አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት በጣም ምስጋና ከልብ ነው። ብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራን እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን። ይጨበጨባል። ለሌላው ማሪያ ይሆናል። ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው እና ዚክር የለም መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ይሏል ወይ ሚስቴ እግዚአብሔር ይስጣችሁ። ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ፣ እግዚአብሔር ይባርክህ አባቴ። አሜን። ቴንክ ዩ እሺ የመገናኛ ብዙሃን ባለሙያዎች ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጭ እንወጣና ደግሞ መኪናዋ ምን ትመስላለች የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ ዛሬ እንግዲህ ከጋሽ ሰሎሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል?
አላያችሁም? እንግዲህ አሁን እሷ ነች አይደለችም እንጂ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። አሜን። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እስኪ እንሂድ እስኪ እንሂድ እንያት አቤላ። ቴንክ ዩ ነበር። እስኪ እንሂድ እስኪ እንሂድ እንያት አቤላ. How you doing, my brother? Yeah, bro. Congratulations. Thank you, man. That's my girl. Good to see you. Hi, how you doing? Nice to see you. That's my cousin. Say hi, say hi. Banana? Hi. How you doing? Okay, በኋላ እሺ እንሂድ ጋሼ. We'll be back. Yeah? How you doing, brother? Yeah, bro. Yo, Just came to show love. we're going to have a dinner here, yeah? Don't leave. Cocktail and shit, yeah. እንደምን ነው የመጣው? አድናቂ ነኝ። ሳልጋዥን ያገኘው በአጋጣሚ ማለት ነው። በጣም ደስ ብሎኛል። አመሰግናለሁ። ሳልጋዥ መጣ ሲሉ በጣም አድናቂ ስለሆንኩ ይመጣ። አመሰግናለሁ። ካንተ ጋር ፎቶ መነሳት ትፈልጋለህ? በኋላ እመጣለሁ። እሺ ከጋሽ ሰለሞን ጋር ስለሆንኩኝ በጣም ነው የምታምሪው ደግሞ በዚህ። እሺ ናፊላ። እሺ ኑ እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም የምንከፍተው ኤኒዌይስ ግን ጋሽ ሰሌ ነው የኔ አባት። እስኪ ኑ ላሳያችሁ ስናከናቸው። እስኪ ዋው መኪናዋ እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው ጋሼ እንግዲህ ያው ቁልፏ እቺ ትመስላለች። የሚያጨበጭብ የለም፣ ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ፣ ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ። ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ሁላችን ኑ እስኪ ጋሼ በዚህ የኔ አባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይኸው ፎከስ ቪዲዮና ፎቶ ይሰራል። ቴንክ ዩ ፎከስ ቴንክ ዩ ሶ ማች። እንዴት ነው ጋሼ? ክፈቱላቸው፣ በር ይከፈት እስኪ ክፈቱላቸው እና አስገቧቸው። ቅዱስ የክፈት በር። ኖ ልጆች ይታሉ። ልጆችም ከኋላ ይግቡ። አንዴ ልግባ ነው ከነሱ። ኑ ልጆች በቃ እናዛ የታባቱ የሰር ጋሼ የኔ አባት በጣም ደስ ብሎኛል። መኪናው በጣም ነው የሚያምረው። አሜን። ኑ ወደ እንንዳት እንደ ጋሼ ምንድን ነው መንጃ ፈቃድ አልወጣም ገና? ሲወጣ እንነዳታለን አብረና። ኑ በል ወደ ግብዣችን እንመለስ። አሁን ደስ አላችሁ ልጆች? በጣም ወደውታል። እሺ ኑ በሉ አሁን ወደ ኮክቴል ግብዣችን። ማናጀሬ ነው እንመሳሰላለን። ኑ በሉ የፈጠነ ነው። የከረክሙ በኋላ ደግሞ ያለው ኑ ልጆች
እንዳትል ጋሽ ምንድነው መንጃ ፈቃድ አልወጣም ገና አልወጣም ገና ሲወጣ እንዳታለን ኑ በል ወደ ግብዣችን እንመለሳው ደስ አላችሁ ልጅ አሪፍ ነው ጋሼ ወዶታል ጋሼ ኑ በል ወደ ኮክቴል ግብዣችን ማናጀር የምታሰላለ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል ማለት ነው። ለዘላለም መስታወስ ያለብን ግዴታችን ነው። እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብም ሁላችንም እናመሰግናችኋለን። ወጣቶችም የእናንተ አራያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ያው ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ ላይ ከአዶናይ የምወዳት ቋንቋ አለች፣ አለመወዳደቅ። ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለን። እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትነት፣ መወዳደቅ ግን ብዙ ነው። ብዙ ቻሌንጅ አለው። እሱ አስቦት ሊሆን ይችላል። መወዳደቅ ይበዛል፣ ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። ወደ ሽልማቱ ይኸው ይግለጧት እስኪ ከታች ጀምሮ ይከፈቷት እስኪ ይከፈት በጣም ነው የሚያምረው። የኔ አባት በጣም ያምራል። በጣም ይሄ ያንጸባርቃል። ደግሞ ሰሎሞን ነው ትንሹ እዚህ ነው። ያምራል። በጣም በጣም ነው ባቺ ቤቶ ላይ ተሰቀላለች። እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ። ወንድም አለም ቴንክ ዩ ወንዴ አርት ባላለው እርሶን በመሳሌ ታድያለሁ። ይሄን አባት አመሰግናለሁ። ጎበዝ አኩተኛ እውነት ዋው። እሺ ፎቶ ያዟትና አዎ ከዛ ወደ ውስጥ እንባ ካሜራውን ላስማሪስ ታዲያስ ታገግ ጋሽ ሰሊ እስኪ አንድ ያስፈልገናል። በጣም ነው የምታምረው። ደስ ያለ በጣም እስኪ ተነቅሎበት እሱማ ለዘመን አሳቀም አይደለ ገና ጊዜው የርሰው የኛ ደግሞ የታባቱ አንዴ ሁለታችን አንዴ እንገማት አንዴ ውስጥ እንግባ እስኪ አንዴ ፖርትሬት ትላንት ስቄ ነበር እንዴ? አሜዚንግ። እሺ ጋሽ መኪና ውስጥ ላስገባ? ከነ ቤተሰብ ኑ ያዝ። አንዴ መብራት አንዴ ፒክቸር መብራት አንዴ ያዟት ልጆች ናና ቤቢ ያዝና አዶኒ ወይ አንተ ልጆች ያዙት። እሺ አሪፍ ማሚ ትንሽ ጠጋ በይናት እዚህ ጋር ቢሆን ግን አይሻልም? ፎከስ ደስ ያለ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች ዜር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ፣ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አርያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያውንና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ
ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን። አሜን። እናመሰግናለን። ወደ ውስጥ እንግባ። አንዴ በእነሱ እንጀምር፣ በጋሼ እንጀምር። በጋሼ ክራውድ እንዳይሆን የያዙልን ኤሌቬተሩ። ጋሼ ኤሌቬተሩ በዚህ ነው። ሃይ ቤቢ በጣም ጉድ። እኔ ሁሌ አርፋጅ ነኝ ባይዘው አንደዛች ልዕልት መስለሻል ዛሬ። ቀሚሲን አቤት ያዘቁን ይቀበኝ። ኦኬ አና ማሪ ደሃንዶ እንግባ። ኤሌቬተሯን እንያዛት። ምን እንዴት አናሳ በለም ዘፈን ተከፍቶ ማምቀው ማን ጎብዝ ያዝልኝ በእናትህ። አሃ ዋትስአፕ አየው ይላኩል መሰለኝ። እንዴ ነበር ድንግጥ አልሻ። አሁን እኮ መከራችን እኮ ወደ ውስጥ ገና ነው። ስታምሪ ሆንሽ አንቺ ደግሞ እናቴ ትሙት። በጣም ታምሪ ቀልቢ ነው ግዙፍ ያረግሽው። በቀን አልኩኝ እኮ ሊዛ ነው ኤሌቬተር እና መት አሁን እኮ ነው ያቆመው። በቦክስ የመታሽ ልጅ አውቄ ነው አሰው ያዩት በዚህ ጋሼ ሰላም ቁልፉንና አንዴ በእናትህ እንደሚያምር የገብርኤል ያወሳው አንዴ በእናትህ ቁጣሽን አብዝበት። ሴት ማትቆጣ ሴት ለባሏ ዘውድ አለች። እሺ ቆጣሽ እንዴ ምንድነው ነገር ጋሽ? አይ ትቆጣለች። አዎ ገብቶኛል። ሰነፍ ነው የምትሆነው። ትቆጣኝ ችግር የለውም። በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሴት። አዎ ጎበዝ ነች። ውስጥን ታጀግናለች። እናሳ ባለቤት ይሰጥቻለሁ ለሚስት። እሺ ኤሌቬተር እናመቻች። አንዴ ኤሌቬተር እናያዝላቸው። ኦኬ ለብቻ እነሱ ብቻ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው። ንብረቱ የሱ ነው። ንብረቱ የሱ ነው። ሚስት ነው የሚባል መጽሐፍ ቅዱስ ሚስት ነው። ቲክቶክ ላይ yes ቤተክርስቲያን ሄዳችሁ ቅዱስ ገብርኤል እውነትም ስለት የሰመረ እውነት ነው። እሱ ግን አስተምሮ ምን በጣም ትችላለች። ጎበዝ ነች በጣም